በዚህ ምድር ላይ ስንኖር እኔ የሚፈራው አንድ ነገር ብቻ ነው። እሱም ምንድነው ካላችሁ የእግዚአብሔርን ዝምታ ነው። እግዚአብሔር ዝምታ ያስፈራል። እኔ ወጀብ አልፈራም፣ ማዕበሉንም አልፈራም፣ ማጣቱንም አልፈራም፣ በሽታውንም አልፈራም፣ የተኛውንም የጠላት ውጊያ አልፈራም። እኔ በሕይወት የሚፈራው የእግዚአብሔርን ዝምታ ብቻ ነው። በመጽሐፍ ቅዱስ ስንመለከት ደቀ መዛሙርቶች አብሮ ሊሻገሩ በወጡ ጊዜ ልክ በሚሻገሩበት መንገድ ላይ ማዕበልና ወጀብ ተነሳባቸው። ኢየሱስ ክርስቶስ ግን ዝም ብሎ ነበረ፣ ጸጥ ብሎ ነበረ። ከዛ መምህር ሆይ ስንጠፋ አይገድህምን አሉት። ስለዚህ ቀሰቀሱት። እሱም ተነስቶ ወጀቡንና ማዕበሉን ገሰጸ። ወጀቡንና ማዕበሉ ጸጥ አለ። ስለዚህ ወገኖቼ በሕይወታችሁ መፍራት ያለባችሁ የእግዚአብሔርን ዝምታ ነው። የተኛውም ነገር ያልፋል፣ ችግር ያልፋል፣ መከራ ያልፋል፣ ወጀብ ያልፋል፣ ማዕበል ያልፋል፣ ጭንቀት ያልፋል፣ ማጣት ያልፋል። ነገር ግን የእግዚአብሔር ዝምታ ያስፈራል። ስለዚህ እግዚአብሔር ለአብርሃም ዝም ብሎ ነበረ፣ ጸጥ ብሎ ነበረ። 20 ምናምን ዓመት ሙሉ ጸጥ ብሎ ነበረ። ከዛ አብርሃም ፈራና ያለ ልጅ እሄዳለሁ፣ ያለ ወራሽ እሄዳለሁ ብሎ ጮኸ። እግዚአብሔር መጣና እኔ ኤልሻዳይ ነኝ፣ በፊትህ ተመላለስ አለ። ስለዚህ የእግዚአብሔር ዝምታ ያስፈራል። ምን ልላችሁ ፈልጌ ነው? እግዚአብሔር ዝም አይበላችሁ። እግዚአብሔር ይናገራችሁ፣ ድምፁን ያሰማችሁ። ይሄ ሳምንት፣ ይሄ ዓመት እግዚአብሔር ድምፁን የሚያሰማበት፣ ለእናንተ የሚናገርበት፣ የሚያወራበት፣ የሚፈጸምበት ዓመት ይሁንላችሁ። ተባረኩ። ወዳችኋለሁ። ሻሎም። ይህንን ሊንክ ኮፒ አድርጉ፣ ሼር አድርጉ። አመሰግናለሁ።